ሰላም የሁለገብ መልቲ ሚዲያ ቤተሰቦች ዛሬ እንዴት ዲኤስቲቪን በቀላሉ መስራት እንደምንችልና ቀለል ባለ ሁኔታ እና ሚስጥሩን ማስረዳችኋለሁ። ማለት ዲኤስቲቪን እንዴት በቀላሉ ሁኔታ መስራት እንደምንችል አንድ ባንድ ከሀ እስከ ፐ እናያለን። ወደ ቻናሉን እስከሞላሉ ነው ማለት ነው። እስከመጨረሻው ሞላል ድረስ እንዴት አክቲቬት እንደምናደርግ ጭምር ነው የምናየው። በመጀመሪያ ያው ይሄ አሁን የነበረው ዲሽ ኢትዮሳት ነበር። ኢትዮሳትን ወደ ዲኤስቲቪ ላዞረው ነው ማለት ነው። እናም በመጀመሪያ ምን እናደርጋለን? ያኛውን የቤቱን ገመድ ነቅለን እኛ የምንሰራበትን ገመድ እንሰካለን ማለት ነው። ከሰክተን ምን እናደርጋለን? ዲሹ እንፈተዋለን ከጀርባ እና ደግሞ ሁለተኛ ደግሞ ኤልኤንቢ አቅጣጫ ኢትዮሳት ሆሪዞንታል የነበረው ማለት ነው። አይታችኋላ። አሁን በዚህ መንገድ ወደ ምን እናደርጋለን? ወደ ዝቅ አድርገነው እናስረዋለን ማለት ነው። ዝቅ አድርገነው ቨርቲካሊ ዝቅ ካላደረግነው ዲኤስቲቪ በጣም ያስቸግረናል ማለት ነው። ይሄን ጨረር ፎከስ ማድረግ አለባችሁ፣ ትኩረት ሰጣችሁ ዝቅ ማድረግ አለባችሁ ማለት ነው። ወዳችሁ ነው። ከዛ ወዲህ ዲኤስቲቪ እንደዛ ካረጋችሁ ብዙም የሚያስቸግር አይደለም። በጣም ስትሮንግ የሆነ ፍሪኩዌንሲ ኳሊቲ ያለው እናም ለዛ ይሄን እንትን እንለዋለን። አሁን እንፈታውና ዲሻችንን እንፈታውና ብዙም እንትን አይደለም፣ አያስቸግርም እንደ ሌሎቹ ምናምን። እንደምታውቁት ዲኤስቲቪ የክፍያ ቻናል ስለሆነ በጣም ሲምፕል ወይ በሆነ እንትን ነው ያመጡት ራሱ ማለት ነው። ዲኤስቲቪ እና ካናል ፕላስ በጣም የሚገርሙ ስትሮንግ ፍሪኩዌንሲ ያላቸው ናቸው። በዚህ መልኩ እንፈታለን። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ ማለት ነው። ምክንያቱም የሚጠቅም ቪዲዮ ነው እና ከጠቀማችሁ ሰብስክራይብ ማድረግ እንዳረሱ፣ ላይክ ማድርጉት፣ ሌሎችም ሼር ብታደርጉት ስለምትደግፉኝ አመሰግናለሁ። ያው እንደዚህ ወደ ቀኝ ማለት ወደዚህ አሁን በማሳያችሁ አቅጣጫ መሰረት ወደ ቀኝ እናዞርና ትንሽ ማለት ከናይል ሳት ወደ ግራ፣ ከኢትዮሳት ደግሞ ወደ ቀኝ። ኢትዮሳት ከነበረ ወደ ቀኝ ትንሽ ዙር ታደርጉታላችሁ ማለት ነው። ከዛ ሲምፕል ነው። ፍሪኩዌንሲ ሴታፕ እናደርጋለን። የዲኤስቲቪ ፍሪኩዌንሲ 1224.5 ሆሪዞንታል ነው ማለት ነው። በብዛት በዚህ እንትን ስትሮንግ ስለሆነ ከች ነው የሚላችሁ ማለት ነው። እና ሌላ መጠቀም ይችላል። 1178.5 ሆሪዞንታል 27500 እሱን መጠቀም ትችላላችሁ። ስክሪኑ ላይ ጽፍላችኋለሁ እንደምታዩት። ለኝም ተጠቅማችሁ ብዙም አያስቸግርም ማለት ነው። ወራችሁ ነው ከች የሚላችሁ። እሱን በመጠቀም ብቻ እንደዛ ማድረግ ትችላላችሁ ማለት ነው። እና አሁን እንፈልጋለን ኳሊቲያችንን ብዙ ማስቸገረን ይመጣል ቶሎ ማለት ነው። እንደ ቫልትሽ ምናምን አዛ ያደርግም አንዴ ነው ከች የሚለው። አሁን አካባቢውን አግኝተነዋል። በቃ እንደዚህ ነው። በጣም ሲምፕል ነው ማለት ነው። ያው አግኝተነዋል እና እንትን ጨረራ ላይ ዞር ስናደርገው ምናምን በቃ ከች ነው የሚለው ማለት ነው። ጨረራው እንደዛ ስለሆነ ጨረራ በተለይ ፎከስ አድርጉና እንትን በሉ። በዚህ መልኩ ነው ማለት ነው። ያው ኳሊቲውን ቆላ ያሳያችሁ። ያው በዚህ መልኩ ያያችሁ እንዲህ ከች አይደለም ማለት ነው። በጣም በሰባ ቤት መጥቶልኛል። ጨረራውን ነው ዞር ሳደርገው ትንሽ ይጨምራል ማለት ትንሽ ቨርቲካል ጨረራው እንዳልኳችሁ እንዳትሳሳቱ ማለት ነው። ያን ትኩረት አድርጋችሁ እንበሉ። ዲሻችንን ከስር ጠበቅ እናደርጋለን። አሁን ስለመጣልን ከዚህ ጋር ጠበቅ እናደርጋለን። ላይውን ታችሁም የጎኑንም ሆሪዞንታል ቨርቲካልም ያለው ማሰሮችን ጠበቅ እናደርጋለን ማለት ነው። ያው ኳሊቲ መቀነስ ፕሮብሌም የለውም። በጣም አሪፍ ነው። ቼክ አደረኩት። ያው ኤልኢዲዋን ዞር እናረጋትና አሪፍ የሚባል እንትን ላይ እናደርሰዋለን። በቃ ካች ከተፈነ ያው 78 ምናምን እየመጣል ማለት ነው። በጣም አሪፍ የሚባል ኳሊቲ ነው። ብዙም አያስቸግርም። ካች ነው የሚላችሁ ማለት ነው።
በቃ ሁለቱንም የሞከርኩ ነው። ሁለቱም ፍሪኩዌንሲ እንዳልኳቸው 12 245 እና 11785 ሆሪዞንታሊ ሁለቱም 27500 ማለት ነው። በነዛ እንትን እያልን ነው። ከዛ አሁን ስራችንን ጨርሰናል። የቤቱን ገመድ ከዛ ከዋናው ከቤቱ የመጣውን ገመድ ማለት ነው እሱን በጥንቃቄ እናስራለን። ሁለቱ ገመዶች መገናኘት የለባቸው ሾርት ከት እንዳይፈጠር በጥንቃቄ አስራችሁ ንፋስ እንትን እንዳይለው ገመዱ ምናምን እንዳይነቅለው ፍቹናን ሲቆም በጣም ጥሙ። አሁን ደግሞ ወደ ቤት ተመልሰናል ነው። ቤት ያለው እንዴት ኢንስታሌሽን እንዴት ነው የምናደርግ ነው። የኮካርቶን ውስጥ አውጥቼዋለሁ ዲኤስቲቪውን እና ደግሞ የኳሊቲው ኖርማል ይምጣ ገመዶች ችግር አይኖር ቤት ውስጥ ማረጋገጥ አለብን ማለት ነው። ከዛ ከሰራ ነው እንጂ ማንኛውም ጊዜ ዲሽ ስንሰራ ተዋያቸው 73 በቃ አሪፍ ነው መጥቷል ማለት ነው። ኳሊቲው ገመዱ ለምንም ችግር የለም። ከዛ ማስተካካችን ትክክል ነው ማለት ነው። ፋውላል መጥቷል እና እንሰኳለን ዲኤስቲቪያችን ምናምን ኢንስታሌሽን እናደርጋለን ማለት ነው። በዚህ መልኩ ኤችዲኤምአይ ኬብል ነች ቲቪ እናንተ ነው የምታገናኝ ነው። እሱ ከዚህ በፊት የሚጠቀሙት ዲኮደር ላይ ስለ የተገጠመ እኔ ምንም አልሰካውም እዛው ባለው እንትን አልኩት። ዲኤስቲቪ አልተጠቀምኩም ማለት ነው። ዲኤስቲቪ ሙሉ ማቴሪያሉን አብሮላችሁ ሲመጣ ምናምን ከዛ ምንም እናንተ የምትገዙት እቃ የለም ማለት ነው። እንዳለ ለእናንተ የሚያስፈልገው ነገር በውስጡ አካቶ ማለት ነው የሚመጣላችሁ። ሁሉንም ኢንስታሌሽን አሁን ያደረግን ነው። ከዛ ወዲህ ምን እናደርጋለን? ዲኤስቲቪያችንን እንሰካና እናበራለን ማለት ነው። ያው በዚህ መልኩ ዲኤስቲቪን እንሰካለን። ቦክስ አላት ልክ ቻርጅ እንትን ፓወር ቦክስ ማለት ነው። በጣም ምርጥ ነው። ዲኮደራችሁ የመቃጠል አጋጣሚ የለውም ማለት ነው። ሶ ቀላል ነው። አሁን የከፈትነው ነው። ሲከፍት ትንሽ ይቆያል። በብዛት ዲኤስቲቪ ትንሽ የሚያስጠላ ፓርቱ ይሄ ነው። የሆነ የመቆየት ባህሪ ያለው ዲኮደሩ ሲከፍት ማለት ነው። ሶ መጠበቅ ነው። ቦት እያደረገ ነው። ይሄን እንደዚህ አድርጎ እስከሚደርስ ዲኮደሩ እንዳዘጉት ቦት እስከሚያደርገው ከዛ ወዲህ ትንሽ ዲኤስቲቪ ብሎ ይቆይና ይከፍታል ማለት ነው። ያው ዲኤስቲቪ የሚል እንትን መጥቶልናል። ላውድ እስከሚያደርግ ትንሽ እንጠብቀዋለን። መጥቶልናል ማለት ነው። ያው የዌልካም እንትን አስቀርቦልና ቋንቋ ያስመርጠናል። በመጀመሪያ እንግሊሽ የሚለውን እንመርጣለን ማለት ነው። ሌላ ፕሪስ ምናምን አለ። ሳተላይት የሚለውን E36B የሚል አለ። ከዛ እሱ ላይ ኪዩቲ ሴትአፕ እናደርጋለን ማለት ነው። ከዛ ስካን የምትለዋ ላይ ዩኒቨርሳል ላይ ታርጉና ልክ ስካን የምትለዋ ላይ ስታርጉ ኳሊቲ ከች ይላል ማለት ነው። አያችሁ እንትን ቱነር 1 እና ቱነር 2 የሚለው ላይ ሲግናሉ ይበራል ማለት ነው። ይህ ማለት መጥቷል። ከዛ ስካን የሚለውን ኦኬ ስንለው ቻናሎች አውቶማቲካሊ ራሳቸው ቶሎ በፍጥነት ነው የሚገቡት ማለት እንደ ሌሎቹ እንደ ላይፍ ስታይል ዲኮደር ምናምን አይቆዩባችሁም። ቶሎ ነው ዋን የሚገቡት ማለት ነው። ስፒድሊ እነሱ ቻናሎቹ ይገባሉ። ትንሽ እንጠብቀዋለን ቢያንስ 30 ሰከንድ። መጥቶልናል ማለት ጨርሷል። ዲኤስቲቪ በቃ ሰራ ማለት ነው። ከዚህ በኋላ ደውላችሁ ካርቱን ላይ የምታገኙትን ስልክ ቁጥር በመጠቀም እንትን ማለት ነው ማለት ነው። መደውላችሁ አክቲቬት ማድረግ ነው። የዲኮደሩን አይሲ ቁጥር ምናምን ትጠይቃላችሁ። ከዛ ደውላችሁ የሚጠይቋችሁን ስም ምናምን አስመዝግባችሁ አክቲቬት ማድረግ ነው ማለት ነው። በ5 ደቂቃ ውስጥ ያልቃል። ይሄን ይመስላል። እናመሰግናለን።